ፊያስ የሥራ ዕድል ወይስ መጥፎ ገደል? በኢትዮጵያ ምጣኔ ሀብት ውስጥ ሰው ረክሷል። የቀድሞ ኢህአዴግ ለነ ቻይና ርካሽ የሰው ሀብት አለኝ የሚል ቅስም ሰባሪ ማስታወቂያ ሲያሰራጭላቸው ነበር። አሁንም የዚች ሀገር ልጆች እርስ በርሳቸው ተዋግተው ሞተው የተረፉት ለሩሲያ እንሙት እያሉ ነው። የፑቲን ሀገር ለዘመናት የዘለቀ ባለውለታነቷ እንደተጠበቀው ሆኖ የኢትዮጵያ ልጆች ከእናት ሀገራቸው መርጠው ሊሞቱላት አዲስ አበባ በሚገኘው ኤምባሲዋ መሰለፋቸው ስራ ስላጡ ነው የሚል ሐሜት አስከትሎባቸዋል። የጀርመን ድምፅ ሬዲዮ በሰልፉ መሃል ተገኝቶ ያነጋገረው አንድ የአዲስ አበባ መካነ አእምሮ ዩኒቨርሲቲ 3ኛ ዓመት ተማሪም ቃል በቃል ተምሬም ስራ ስለማላገኝ ለሩሲያ መዋጋት ይሻለኛል ሲል ተደምጧል። አሁን የኢትዮጵያ ወጣቶች የማይሞክሩት ነገር የለም። ወንጀል፣ ግጭት፣ ትምህርት፣ ፈጠራ፣ ሞት፣ ደግነት፣ ውትድርና፣ ሱስ፣ ውስልትና ብቻ በሁሉም ዘርፎች ላይ ይኳትናሉ። ከሰሞኑ ደግሞ በመጻረ ቃል ፊያስ የሚሰኝ ጋዜጠኛ ኤልያስ መሰረት የኢትዮጵያ ፋይናንሻል ኢንተለጀንስ አገልግሎት የሚለው ሳንቲም መልቀሚያ ዘዴ እነኚህን መውጫ መግቢያ ያጡ የአገር ልጆች እያታለለ ወይም እያማለለ አሊያም እያገለገለ ይገኛል። ስራዎቻችንን እየተከታተላችሁ ስለሆነ ከልብ እያመሰገንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትከታተሉን እንጋብዛለን። በዝግጅቶቻችን ላይ ያላችሁን አስተያየት በአስተያየት ሐሳብ መስጫው ላይ ሐሳባችሁን እንድታስቀምጡልንም በዚህ አጋጣሚ እንጠይቃለን። ለአፍታ የዚህን የበይነ መረብ ኢንተርኔት ሳንቲም መልቀሚያ ዘዴ ከጥቅሙ ጉዳቱ፣ ከሽወዳ አስተማማኝነቱ እንዲሁም ስለ ሕጋዊነቱ እየጠየቅን ቆያለን። ከዚህ ቀጥለው የሚነበበው ማስታወቂያ ደንበኞችን ወደ ዘርፉ ከሚስቡት ወጣት ኢትዮጵያውያን አንዱ ለዚህ ዝግጅት ባለቤት ምናልባት ራሱ ጽፎ ወይም ከሌላ ወገን ገልብጦ የላክለት ነው። እሱ እንደሚለው ፊያስ የዓለም ትልቁ የማስታወቂያ ኮሙኒኬሽን ቡድን አካል ነው። ቤዝ ወይንም ጣቢያ በአዲስ አበባና ከፌስቡክ እና ዩቲዩብ ጋር በመተባበር ነው። ታዋቂ ሰዎችን ወይም ኩባንያዎች በመውደድና በመከተል ታይታነታቸውን እንዲያሳድጉ እናግዛለን። የኛ አባል ይሁኑና በቀን ከ100 እስከ 2000 ኮሚሽኖችን የማግኘት እድል አሉት። የሥራ ይዘት ለፌስቡክ፣ ለዩቲዩብ እና ለሌሎች መተግበሪያዎች ያካፍሉና የትኩረት መጠን ለመጨመርና የቪዲዮዎችን ጠቅታ መጠን ለማሻሻል። የሥራ መስፈርቶች ሞባይል ስልክ በቂ ነው። የሥራ ቦታ አይገደብም። የተግባሮቹን ብዛት የበለጠ ሥራና የበለጠ ሽልማት ነው። ይህንን አማላይ ማስታወቂያ ያነበበ ወይንም የሰማ ያየ ማንኛውም ሰው የሚጠይቃቸው ጥያቄዎች ቀዳሚው ምን ያህል አስተማማኝ ነው የሚል ይሆናል። ጋዜጠኛ ኤልያስ መሰረት ከቀናት በፊት በጉዳዩ ላይ ባወጣው ረዘም ያለ ጽሑፍ እንደተቀለለው ቁማር ነው፣ የተበላ እንጂ የበላ ኢትዮጵያዊ ማግኘት ይከብዳል። ኤልያስ ጽሑፉን ሲጀምር ፊያስ 777 በሚል ስያሜ እየተከናወነ ያለ የማጭበርበሪያ ድርጊት ህዝቡን በሚሊዮኖች እየዘረፈ ይገኛል። ወይም ድርጅቱ እንደሚለው 2.5 ሚሊዮን አባላት ኢትዮጵያ ውስጥ ካሉት ብሩ በቢሊዮኖች ሊቆጠር ይችላል እያለ ነው። ይቀጥልና ኢትዮጵያ ቼክ የሚሰኘውን የመረጃ ማጣሪያ ገጽ ጠቅሶ ስራው ብዙ ሰዎች ከስር በማስገባት የሚከናወን ሲሆን ቀድመው የገቡ ሰዎች በርከት ያለ ገንዘብ ሲያገኙ፣ በርካቶች ግን ተጭበርብረው ይቀራሉ። ይህም ከዚህ ቀደም በቲየንስና ኩዌስትኔት በተባሉ ድርጅቶች ሲሰራ የነበረ ነው በማለትም አሉታዊ ጎኑን አጉልቶ አሳይቷል። የዜናውን ሚዛን ለመጠበቅና ምናልባት ለኢትዮጵያውያን ወጣቶች አንዳች ጠብ የሚል የእንጀራ ተስፋ እንደሆነ ለማጣራት ይህንን ሥራ እንሰራለን ወደሚሉ እና ይሰራሉ ወደ ተባሉ ወጣቶች ስልክ አንስቶ የደወለው ጸሐፊው በመጀመሪያ የተነጋገረው በደብረ ታቦር መካነ አእምሮ ወይንም ዩኒቨርሲቲ የጤና ሳይንስ ትምህርቱን ከሚከታተል ወጣት ጋር ነው። በእርሱ አስተያየት ሥራው ያለ ድካም የሚያበላ ነው። በኢትዮጵያ ትምህርት ተቋም ውስጥ እያስተማሩና እየተመራመሩ ያሉ ምሁራን እስከ 3ኛ ዲግሪ ድረስ ተምረው የማያገኙትን ገንዘብ በአንድ ጊዜ ከፍተኛ የሚባለውን ደረጃ 5 የሚሰኘውን የሥራውን ክፍል በመምረጥ 30,000 የኢትዮጵያ ብር በመክፈል መልሶ ብዙ ገንዘብ ማፈስ እንደሚቻል ያምናል። አምኖም በትጋት መሳተፍ ጀምሯል።
የወጣት አሁንም የጥርጣሬ ጭጋግ ውስጥ ነው። የግዕዝ ምስሎች የገበያ ጉዳዮች ዘጋቢው በእንዲህ ያለው የበይነ መረብ ደላላ የኮሚሽን ስራ ላይ የተሰማሩ ወጣቶች ወደ አንዱ ሲደውል ራሱን በጋዜጠኝነት አስተዋወቀ። የፊያስ ሰራተኛ ተበየው ወጣት በከፍተኛ ቁጣና ድንጋጤ ሆኖ ስልኩን ዘጋው። ለሶስተኛ ምርመራ የተደወለለት ሌላ ወጣት ስራውን ለመከወን በራሱ 30 ሺህ ብር ላይ ቆምሮ እንደገባ በሐቀኝነት ከተናገረ በኋላ አሁን የከፈለው ገንዘብ አስመልሶ ሌላ ገንዘብ በመስራት ላይ መሆኑን ገልጿል። ስለ አስተማማኝነቱ ዘጋቢው የጠየቀው ይህ ወጣት ስራውን ሲገልጸው እንደ ቢትኮይን ነው። ስለ ራሱም ሲናገር ስራውን የምሰራው አምኜው ሳይሆን ቆምሬ ነው ይላል። ለሌሎች ወጣቶች ያለውን ምክር ደግሞ ወደ ዘርፉ ከመግባታቸው በፊት ጉዳዩን እንዲረዱ ነው። ከተመዘገቡ በኋላ የሚያማክሩት ወጣቶች እንዳሰለቹት ለዘጋቢው ነግሮታል። በመጨረሻ በጉዳዩ ዙሪያ ለመነጋገር ዘጋቢው የደወለለት ወጣት በአጋጣሚ የቴክኖሎጂ ባለሙያ ነው። እሱ እንደሚለው ስራውን በጀመረ በሳምንታት ውስጥ ያስያዘውን 30 ሺህ ብር አስመልሶ ሌላ 37 ሺህ ብር ገደማ መስራት ችሏል። በእሱ ግምገማ መተግበሪያው አንድ ቀን ሊጠፋ ይችላል። እናም አዲስ አበባ ውስጥ ቅርንጫፍ አለመኖሩና ኃላፊነት ወሳጁ ማን እንደሆነ አለመታወቁ ያሰጋል ይላል። ኤልያስ መሰረት እንደጻፈው አንድ የድርጅቱ ተጠቃሚ ድርጅቱ ኢትዮጵያ ውስጥ ምዝገባም ሆነ ቢሮ የለውም፣ ባለቤቶቹንም አናውቃቸውም ያለ ሲሆን ከሰሞኑ ብዙ ቅሬታዎችን መነሳት እንደጀመሩ ይገልጻል። ጥያቄ ስንጠይቃቸው ከፊያስ ትባረራላችሁ ይሉናል፣ ግልጽነት የለበትም ያለ ሲሆን ስራውን ግን እንደገፋበት ይገልጻል። የመረጃ ማጣሪያ ተቋሙ ኢትዮጵያ ቼክን የሚጠቅሰው ጋዜጠኛ ኤልያስ እንደሚለው ድርጅቱ ኢትዮጵያ ውስጥ ምዝገባ እንዳካሄደ ቢገልጽም ይህ ትክክል እንዳልሆነ ከንግድ ሚኒስቴር የንግድ ምዝገባ ጽሕፈት ቤት ማጣራት ተችሏል። የቴክኖሎጂ ባለሙያ እንደሆነ በመግለጽ ለግዕዝ ገበያ ሐሳቡን ያጋራው ወጣት በኤልያስ መሰረት ዘገባ ፈጽሞ አይስማማም። በእሱ አተያይ ጋዜጠኛ ኤልያስ ማረጋገጫ የለውም። በሌላ በኩል ጋዜጠኛው ስለ ድርጅቱ አጭበርባሪነት የሚያትተው ጽሑፍ በተነበበ በሁለተኛው ቀን ባወጣው ሌላ ዘገባ የኢትዮጵያ ፋይናንሻል ኢንተለጀንስ አገልግሎት የፊያስ 777 ባንክ አካውንቶችን ዘግቶ ምርመራ ጀምሯል የሚል ዘገባ አስነብቧል። እንደ ጋዜጠኛው ዘገባ ከሆነ ፊያስ 777 በኢትዮጵያ ንግድ ባንክና በአቢሲኒያ ባንኮች ያሉትን አካውንቶች እንዲዘጉ ተደርገው ተገቢውን ምርመራ ተጀምሯል። በአካውንቶች ውስጥም በሚሊዮኖች የሚቆጠር ገንዘብ እንደተገኘ መረጃው ጠቁሟል ተብሏል። ኤልያስ መሰረት በዘገባው መጨረሻ የህዝብ ድምፅን ሰምተው ዜጎችን ላብ የሚጠይቁ መስሪያ ቤቶችን ያብዛልን የሚሰኝ ማሞካሻ ጨምሯል። በዚህም ተባለ በዚያ በኢትዮጵያ ምድር ኑሮ መሯል። በጀርመን ድምፅ ሬዲዮ የንወያይ ዝግጅት ላይ እንደተጠቀሰው የሀገሪቱ የሥራ አጥነት ምጣኔ ከ25 እስከ 30 በመቶ ደርሷል። የምጣኔ ሀብት ምሁራን እንደሚሉት እንዲህ ያለው ቁጥር አሸማቃቂ ነው። በዚህ የተነሳ ግጭት፣ ብጥብጥ፣ ሌብነት፣ ሱስ፣ ድንዛዜ ባህል መስለዋል። በዘገባው የተጠቀሰውን ድርጅት ጨምሮ ብዙ የማተለያ ቁማሮች በወጣቶቹ ላይ ያፌዛሉ። በፍጥነት የመክበር ስለ ንቦና ያጠኑ የሚመስሉ ድርጅቶቹ የኢትዮጵያውያን ወጣቶች በበዛ ስብከታቸው ያደነዝዛሉ። የፊያስ መልካም ዕድል ወይም ገደልነት ጉዳይ ገና በትክክል አልተረጋገጠም። የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ ሂሳቦቹ ተዘግተው እየተመረመሩ መሆኑን ቀጣይ ፍንጮችን የሚሰጠን ይሆናል። ያኔ ግዕዝ ገበያ ሐቁን ይዛ ትመለሳለች። ለዛሬው በዚያ በቃል። ልታሳድጉን ሐሳብ አስተያየታችሁን ልትሰጡን ከፈለጋችሁ በግዕዝ ዩቲዩብ ቻናል ላይ እየተመዘገባችሁ ሐሳብ አስተያየታችሁን በአስተያየት መስጫው ላይ እንድታስቀምጡ በአክብሮት እንጠይቃለን።